ከዚህ ጋር በተያያዘ አዲስና አሳሳቢ ጉዳይ አለ። ፌቢ ባልሽ ንግዱን ለመጀመር በጣም ጓጉቷል ማለት ነው። ለኔም ነግሮኝ ነበር። አዎ እውነት ነው። ግን ይሄ ታዲያ ምን አዲስ ነገር አለ? አየሽ፣ ይሄንን እንዳልተረዳሽ ስላወቅን ነው ልነግርሽ የፈለግነው። በዚህ ስራ መቀጠል ስለማልችል ስራዬን በገዛ ፈቃዴ ስራዬን የለቀቁ መሆኔን በመግለጽ እና ገና ሼባው ይደብረዋል ብለህ እድሜ ልክ የእሱን ጎማ ስታንከባልሽ ነው? ዋት ለምን ማለቴ ደሞዝ ጨምርለታል? ምን ችግር አለው? እሱን ተይ። ብርጭቆ ሙሉ አንብቶ ወደ ስራ መልሰኝ ካላለ እኔ ከቤ በየወደ ሚሚ አደራሽ ፌቨን ልትጠራጠር ትችላለች። እማዬም ተኝታለች። ይልቅ እኔ ፈራሁት ያንተን እናት ነው። ለማንኛውም ፌቨን ያሳጣችንን ነገር ማግኘት የምችለው አንቺ ስትረጂኝ ብቻ ነው። ነገር በሙሉ አደርጋለሁ። ንገረኝ፣ ምን ላድርግ? እኔ ነኝ እንድሪያስን ውለድና አምጣ ብዬ መክረው ማለት እንደገና ሌላ አውሬ ወደዚች ምድር አምጣ ብዬ ልምከረው? ምን አልሻት? እንዲህ ስትናገሪ ሁለተኛ እንዳልሰማሽ። አዳምጪ። ጓደኞቼ በዘረፋ ወንጀል ተጠርጥረው ታስረዋል። ምን? በዘረፋ ወንጀል? የምን ዘረፋ ነው እሱ? ድረስ በስተት ነው የታሰሩት። ፖሊስ የተሳሳተ መረጃ አግኝቶ ነው ማስረጃ ላይ ብሎ ያሰራቸው። የአይን ምስክር ነው በሐሰት የመሰከረባቸው? በውሸት ሊመሰክር የሚችል አንድ አበሻ ስደተኛ አለ። ይሄ ልጅ ላናግረው ፈልጌ ላገኘው አልቻልኩም። ድረስ አንተ ወንጀል ውስጥ እንደሌለበት አውቃለሁ። ደግሞ በሐሰት መስከር አንተን ጣጣ ውስጥ እንዳይከቱብን ተጠንቀቅ ድረስ። የማይመለከትሽ ውስጥ አትግቢ። እሺ ይቅርታ አስቀየምኩ መሰለኝ። ይልቅ ሁኔታው አላምር ካለኝ ላንቺና ለልጄ ስል ልመጣ እችላለሁ። ጎሽ ተከለለት መጣ ይሻላል። ከጓደኞቼ ጋር በተያያዘ እኔንም በሐሰት ሊያስይዙኝ እንደሚፈልጉ ሰምቻለሁ። እንኳን አልኩም ድረስ። እኔ እኮ ስሚ ሚሚ፣ በዚህ ወሳኝ ሰዓት ካጠገቤ እንድትሆኝ ይፈልጋለሁ። ኬንያ መጥቼ ነው ወይስ? ልመጣ ነው እያልኩሽ ምን ትቀባጥሪያለሽ? ከማን ጋር የምታወሪው? አይ የተሳሳተ ስልክ ነው የቀሰቀሰኝ። ቤተኝ ደህና እደሪ። እሺ የመጀመሪያው ቀን ጉዞ በሰላም ተጠናቋል። በነገራችን እዚህ በቆየውባቸው 7 ቀኖች ሙሉ አንድ ቻርጅ ባረኩ ስልክ ነበር የተጠቀምኩት ብላችሁ ታምናላችሁ? ስልክ ስማድል ከሆነ እናምናለን። አዎ በባትሪ የማይታማው የምርጥ ስልኮች መፍለቂያ የሆነው ስማድል አሁን ደግሞ ስማድል M7000 አስመጥቶሎታል። እንዴት ነው? ተች ፋስት ስለሆነ ተመችቶኛል። ለኔ ደግሞ የተመቸኝ አማርኛ ሶፍትዌር መሆኑ በቃ እጅግ ዘመናዊ ፈጣን ኢንተርኔት፣ ፌስቡክ፣ ኦፔራ ሚኒ ያስፈልጎታል። ለዚህ ደግሞ ስማድል M7000 ይገባውታል። አታምነኝ። ምንም አልገባት አልሰማችኝም። ድሮስ የማን ሚስት ነሽ?
የተሸከምሽው የኔ ልጅ እኮ ረሳሽው? እንዴት ረሳዋለሁ? እንደውም አንተ ነህ ትልቅ የምነግርሽ ነገር አለ ብለህ ሳትነግረኝ ረሳው። ዛሬ እነግርሻለሁ፣ ግን በጥሞና አድምጪ። እርግጠኛ ነሽ? በደንብ ለማውራት ይመችሻል? ማንም አይሰማሽም? እማዬ ተኝታለች፣ ፌቨን ደግሞ ስራ ሄዳለች። ስለዚህ አትጠራጠር፣ ንገረኝ። በደንብ አድምጪ። አዎ፣ ግን ለምንድን ነው ጓደኞቼ የታሰሩት? የታሰሩበት ምክንያት ለአንቺ ምንም አይሰራልሽም። ይልቁንስ ዝም ብለሽ ስሚ። ወይኔ ባባቢ፣ እሱ ግን ምን ሆኖ ነው ከስራ መልቀቅ የፈለገው? ጥጋብ እኮ ነው ሶፊ። ሰው ያረግሽው ሰው ተረሻለሽ። ዘመኑ እኮ ነው። ይሄም እድሉን ካገኘ ብስ ማለት አይቀርም። አትባክህ ዝም በል። አጋጣሚ ነው እንጂ ሰውን ሰው አያረግምሽ። ማለት የሆነ ተጨባጭ ነገር አግኝቶ ነው። እሺ፣ ከዚህ የተሻለ ነገር አለ ሶፊ? አድጋ እኮ ነው ሚስቱ የምታመላለሰው። በእናትህ እና ትወደዋለች እንዴ? አውርቻው ነው ሸት እኔ እንደሚታየኝ ሶፊ እሱም አይወዳትም። ሳማሰደው አዎ ቴዲዬ፣ አንተ እኮ ሰዎችን በመረዳት ምርጥ ነህ። በተለይ ይሄን ያኛውን አጠርጥሬ ነው የማውቀው። በጋብቻ ሊጠቀሙ እንጂ ሊጠቃለሉ አይደል? አዎ፣ ለሮቤል የሚያስፈልገው ልክ እንደሱ እርዳታ የሚያሻት አይደለች። ኑሮ ልትለውጥለት የምትችል ወይም ደግሞ የቤተሰቦቿን ቢሆን ሀብት ንብረት ያላት ቢሆን ጥሩ ነው። ሄሎ ፍቅር፣ እንደምን ዋልሽ? ደህና። ማን ልበል? ፌበን ነኝ። ፍቅር ማን አልሽ? ፌበን ነኝ ከመስሪያ ቤት ከንስር አየር መንገድ። ኦ እንዴት ነሽ ፌበን? በሰላም ነው? አዎ ፍቅር በደህና ነው። አንድ ከስራ ጋር የተያያዘ ነገር ልጠይቅሽ ነበር። ምን ነበር? ባለፈው መንባሳ ባጋጠመኝ ችግር ምክንያት በረራ በእኔ ምክንያት ዘግይቷል ነበር። ያ እሱን አውቃለሁ። ጓደኞቼ እንደነገሩኝ ከሆነ እኔ ወደ ታገድኩባቸው ሀገራት ባለቤቴ መብረር አይችልም እና ስለሱ ላጣራ ነበር። አዎ ትክክል ናቸው። ማለት አልገባኝም ፍቅር። አዲስ በተሻሻለው የዲሲፕሊን መመሪያ መሰረት አንቺ መብረር የምትችይው አፍሪካና የሀገር ውስጥ በረራ እስከሆነ ድረስ ባለቤትሽን መብረር የሚችለው አንቺ በምትበሪባቸው ቦታዎች ብቻ ነው። እና እሺ ምን ባረግ ይሻለኛል ፍቅር? ለማንኛውም የበለጠ እርግጠኛ እንድትሆኚ ካፕቴን አራያ ጋር ደውልና መልሼ እነግርሻለሁ። እሺ ፍቅር፣ አመሰግናለሁ። ምንም አይደለም። ነው ወይስ ልጃችንን ብቻሽን ማሳደግ ፈልገሽ? ለምን እንደዚህ ታስባለህ? እኔ አሁን አንተ አዘኸኝ እንጂ ብዬ አውቃለሁ። ደግሞ ልጄ ለብቻ ማሳደግ አለ። እኔ ያለ ወላጅ በዘመድ ቤት አድጌ እንደገና ልጄን አላደርገውም። ስለዚህ በደንብ ማዳመጥና የተባልሽውን ብቻ ማድረግ አለብሽ። እሺ እኔ ጌታ። አሁን ከምትኖሩበት ቤት ወጣችሁ ተመልሳችሁ ማየ ቤት መግባት አለባችሁ። ለምን አትበይ? ታታቼ ነው። እሺ ይኸውልሽ ጓደኞቼ ታስሯል ብዬሻለሁ አይደል? ማየ ቤት እንድትገቡ ደግሞ የፌቨን እናት መታመም አለባቸው። ደግሞ እሱም ጎበዝ ስለሆነ አብረው ያድጋሉ። አረ በእናታችሁ በቃ እኮ ያከተመ ጉዳይ ነው። ግን አንቺ ቤት ነሽ አለው አይባልም አለው ልበይ በእናትሽ። ፈጣን ምን ነው አንተ አታፍርም እንዴ? ሸንቸና ጥሪ ሶፊ ሶፊ እኔም ደርሼ ልምጣሽ። ስመለስ እስከ ሰፈር ይሸልሻል። በነገራችን ላይ ሰፈራችሁ በጣም ነው። ኦኬ ታዲያ ሁሌ ለምን እዚህ ካፌ አትመጡ? የፌቨን እናት መድኃኒታቸው ለአንድ ቀን ቢቋረጥ ህመማቸው እንደሚባባስ ነግረሽኝ ነበራል። ኧረ
መራመድና ማውራቱ ታቆማለች። በጣም ጥሩ። መድኃኒታቸውን የምትሰጫቸው ደግሞ አንቺ ነሽ አይደል? አዎ፣ ግን በፍጹም አትረሳውም። ከረሳችሁ እንኳን ሐኪሟ ጋር ሄዳ ነው ወዲያው የምትታከመው። ይኸውልሽ። ምን አልከኝ? አየሽ ሚሚ፣ የፌቨን እናት ከታመሙ አንቺ እሳቸውን መንከባከብ አትችይም። ስለዚህ የፌቨን ምርጫ የእናቴን እርዳታ ፍለጋ ወደ እኛ ቤት መመለስ ነው። እና ያንተ እናት ቤት እኔም አብሬ ልገባ? የእናቴ ቤት ብትገቡ ለእኔ ለአንቺ ጥቅሙ ብዙ። ልጄ ነው፣ አንቺ ነው። እንደፈለኩኝ በፈለኩት ሰዓት ማግኘት ይችላል። በዛ ላይ ደግሞ ሚስጥራችን የተጠበቀ ይሆናል። ግን እኮ እናት በጣም ኃይለኛ ናቸው። እንዴት ብዬ እችላቸዋለሁ? በዛ ላይ ባያውቁትም አማች ናቸው። እሱን ለእኔ ታዩ። ሚስጥራችን ከጠበቅሽና ልጃችን የኔ መሆኑን ለማንም ትንፍሽ ካላልሽ አንቺን በሰላም ትኖራለሽ። አንተ ከመሰለሽ። ግን መድኃኒቱ ምን አይነት ነው? እንደ አምፒሲሊን አይነት የሚከፈተው ውስጡ ነጭ ነው ማለት ነው? እኔ እንጃ፣ እርግጠኛ አይደለሁም። ነጭ ነው የሚሆነው። ከውስጡ ሌላ ቀለም ቢኖረው ነጭ ሆኖ አይታይሽም። ለማንኛውም እምልሽን ስሚ። እሺ እኔ ጌታ። መድኃኒቱን በጥንቃቄ ክፈችና ውስጡ ያለውን ዱቄት ደፍተሽ በፍርኖ ዱቄት ቀይርና መልሰሽ ስቂው። ከዛ የመድኃኒት ሰዓታቸው ሲደርስ እሱን ስጫቸው። እንዴ? ከዛ እኮ ማውራትን መራመድ የሚያቀታታል እያልኩ። ሰማሽ? የምልሽን ብቻ አድርጊ። እሺ። ከዛሬ ማታ ጀምሮ ጀምሪ። ዛሬ ማታ? ጨርሻለሁ። ያለ መክፈል ነው አታክተልተል ያመጣው። አናትን ነበር ለሁለት መክፈል በላ። ምን አደረኩ ደግሞ? ጥልቅ እያልክ አታፈርስብኝ። ምንድን ነው ያፈረስኩብህ? አንተ ልጅ ነግሬሃለሁ። እሷ ፊት ስለ ሮቤል ምናምን አትቀበጣጥር። ሉሬል አቅራበት ነግሬሃለሁ። አንተ እሺ በቃ ይቅርታ በእናትህ። ቀሻውን ወረድ በል በእናትህ። ወሬት ነው ወርዱ ወርዝ 200 አመድ በእናትህ ወረድ በል። ዞረሽ እኔው ጋር ይሻለ ወደ ከዚህ 200 ብር ጋር ማለት ነው 234 ብር። አንቺ ኮቦ ሁለት አፍሽ ነው እንጂ ችግኛ አዳጅ እኮ አንቺ በእናትህ አረማራዳን ቴንክ ዩ በእናንተ ወራዳ ጋጥማ አተበቃ ዘይ 265 ወራ ችግኝ ሰው አረፍሻ ቴንክ ዩ ብራንች በእናትህ እና ትሸነው ሸነው ትንሽ ችኛች ወለበ በቃልሽ ላይ አሬማ ዘላለም እንዲህ እንደሆንክ ትኖራለህ። አሁን እናንተ ከአንድ አያት ነው የተወለድነው። አንቺ እያለሽልኝ ምን ሆናለሁ? እምለምንህ እንዳይመስልህ። ከዚህ በኋላ የምጠይቅ ታደርግልኛለህ፣ ካልሆነ 5 ሳንቲም አታገኝም። ለምን ትለምኛለሽ? ትከፊ የለ እንዴ? ለመሆኑ ስንት ነው የምትከፊው? እሱን ተው። በእውነት ቀርቶ በህልም አይቶ የማታውቀው ብር አሳቅም ይመስላል። ባትወደው ማለት ፈርምለት አይመስልኝም። እና ቶም በጣም ለኛ ነው ያችን የመሰል ማግባት ግን ያርግለት ነው የሚባለው። አትቀልድ እባክህ እንዴ! ከምሬ ነው። ሁለት ጸጉሯ ወጥቼ ለዚህ ነው የመቀልድ ይመስልሻል? ግን ልጅቷ ምን አይነት ልጅ ናት? ቆንጆ ናት። ሮቤልን የምታስከንፍ አይነት ናት። ማፌበል ፌበል እንኳን ሮቤልን እኔ እኮ ማድረተው ልጅ አማላለች። ስለዚህ ይወደድብሻል። ሆስፒታል ሂዶ አንድ ተራ ህፃን ልጅ ሲጥ አድርጎ መግደል ነው የሚያስወድደው። ሲጥ እንደሚባለው አይቀል። ነፍስ ለማጥፋት መጀመሪያ የራስን ነፍስ ማሳመን ብቻ ሳይሆን ማሳመምም ይጠይቃል። በዛ ላይ ህፃን። ስለዚህ ይወደድብሻል። ህፃን ስለሆነ ነው ወይስ ፈርተ ነው? ከፍርሃት ከተጣላው 17 ዓመት አልፎኛል። ልቁንስ አስቢበትና ነገር መጠኑን ከወሰንሽ በኋላ ማመንታት የለም። ስራው ላይ ነው ወይስ ክፍያ ላይ? ተሳሳች ሩት። የፈለገ ያጎትሽ ልጅ ብሆን አንድ ወደፊት ካልሽኝ በኋላ በፍጹም አይመለስም።
ብዙ ጥረት አድርጌና ደክሜ ነው ይህንን ቆሻሻ ስራ የሚሰራው። ታዲያ ምስጢራችን እንደተለመደው ኳል ለሌላ ለራስሽም ደግመሽ እንዳትናገር። ጉራ ጀመረህ ደግሞ። ከምሬ ነው። ልጅቷ አሞራ እንኳን በሰማይ እኮ ሳያት የሚውል ልጅ ናት። እንደውም የውበቷ እንደሰማው ከሆነ ስራዋ ላይ ሁላ ችግር ፈጥሯል አሉ። ምን የመስሪያ ቤት ወንዶች ይወዷታል? ወንድ አሞራዎች እሷ ያለችበትን ፕሌን እንዳለ ከበው ነው የሚሄዱት አሉ። ሂድ አትቀልድ። ሲያናድድ ባባቢ። ሲሪየስ ግን ልጅቷ በጣም ፌሚናል በጣም ቆንጆ ናት። ከምሬ ነው። ሮቤልን ደግሞ ታውቂዋለሽ። ቆንጆ ሴት ሳይ አንገቱን እንደ ጉጉት 270 ዲግሪ የሚሽከረከር ልጅ ነው። ቆንጆ ነበር። እኔ ቆንጆና የማይታየው ግን ምን ይሰራልሻል? ያያ ሴት ለውላ አይኑ ብላጭ የሚያደርገው ምን ያደርግልሻል? ይልቅ ሁሉን ትተሽ አንቺ ብቻ ምን ብታይሻልሽ ሶፊ። ደግሞ የሰው ነው። ፍቅር በተወሶ የፊልም ርዕስ እንጂ የህይወት ምርጫ እኮ ሊሆን አይገባም። አሪፍ መካሪ ይወጣል። ሰሚ ጆሮ አጧ ማን ይስማል? በፊትም እኮ አሪፍ መካሪ ነበር። አብዳል እንዴ? ምን ብዬ ነው የምናገረው? አንድ ያጎቴ ልጅ ኩያ የሰላም ህፃን ልጅ ገደለ ብዬ ነው የማወራው? አንዳንድ አስተሳሰብ ከጭካኔ ጋር ማች አያደርግም። ጨካኝ አልሽ? ቃሉ አልተስማማህም? ማለቴ ጨካኝ ማለቴ እኮ ቆራጥ ወንድ ለማለት ፈልጌ ነው። ቢስማማኝ ባይስማማኝ ቃሉ ከዚህ በፊት 4 ሰዎችን እፍን ስጥ ለማድረግ የሚመጥን ይመስለኛል። ግን ምን ይደረግ፣ ስራ ነው። በመግደልም የምትደሰት ይመስለኛል። አሁን ደግሞ 5ኛውን ተረኛ ህፃን ሆስፒታል በተኛበት ጭጭ ማድረግ ነው። እስካሁን ባለመያዝ ተዘናግተህ ጉድ ውስጥ ገብተህ ጉድ ውስጥ እንዳትከተኝ። ዘንድሮ ታውቃለህ አይደል? ከፖሊስ ማምለጥ የማንችልበት ጊዜ ደርሰናል። መቼ ነው የምትነቃው? ያለ አንተ መኖር እንደማልችል ታውቃለህ። እዚህ ከገባ ጀምሮ ምንም ሰላም የለም። ቤቢ እስቲ ፈጣሪ ለኔ ለብቻኛ እህቴ ስትል ማርያም ብለህ ለምነው። ይሰማል እኮ ቤቢዬ። በጣም ጥሩ ልጅ፣ በሰላም ተመለሽ። አሁን ራቴን በልቼ ልጨርስ ነው፣ ከዛ እወጣለሁ። አታስቢ ፌቨንዬ። እሺ የኔ እናት ደህና ደሪ፣ እልልሻለሁ። ሚሚዬ በቃኝ። አንሹና መድኃኒቴን አምጪልኝ። በቃኝ እናቴ። ኦኬ ቴንክ ዩ። እና እኛ ማድረግ ያለብን ሁሉ እናደርጋለን። እኛ ያቅማችንን እያደረግን ነው፣ እናደርጋለንም። እሺ ዶክተር፣ ግን መጨረሻችን ምንድን ነው?
እኛ መጓዝ የምንችለው ያቀማቸንን ነው። ከኛ በተሻለ ቴክኖሎጂና አቅሙ ያላቸው ሀገሮች አሉ። ፎርማሊ ከማሳወቃችን በፊት አንቺ ጠንካራ መሆንሽን ስለምረዳ እንደው ወደ ውጭ ወስደሽ ብታሳቢ ጥሩ ነው ብዬ አስባለሁ። ውጪ ማለት ዶክተር ከኢትዮጵያ ውጪ? ሚሚዬ። አቤት እማዬ። ምን ነው ደከመሽ? አይ እኔ እኮ ለምጡ ይረዳሻል ብዬ እኮ ነው የምልክሽ። ኧረ ምንም ችግር የለውም፣ አልደከመኝም። ገና 7ኛ ወሬን ትንሽ ጨርስ። በርቺ እናቴ በርቺ፣ እመቤቴ ታግዝሽ። ስጋትሽ ገብቶኛል። ይሄ ማለት ግን ቤቢ አስኪ ሁኔታ ላይ ነው ወይም ደግሞ ብሶበታል ማለት አይደለም። የተሻለ ሕክምና እንዲያገኝና ዘለቄታዊ የሆነ ለውጥ እንዲያመጣ ከማሰብ ነው እኛ ይሄንን ሐሳብ ያመጣ ነው። ዶክተር ልጄን እያጣሁት እኔን ለማጽናናት ብለህ እንዳይሆን እባክህን እውነቱን ንገረኝ። እውነት የበለጠ ያጽናናኛል፣ የሚመጣውን ሁሉ በጸጋ ለመቀበል ያበረታኛል። ስለዚህ እውነቱን ንገረኝ። ልጄን አላጣውም አይደል? ነገሮችን የሚያውቀው ፈጣሪ ብቻ ነው። ለኛ ደግሞ ሁሉ ነገር የማሳወቅ ግዴታ የለበትም። እኛ ደግሞ ያንን መረዳት አለብን። ስለዚህ እኛ ማድረግ ያለብን ማድረግ የምንችለውን እስከቻልነው ጥግ ድረስ መሄድ ነው እና አቅሙ ካለሽ ውጭ ልከሽ ብታሳክሚው የጤና ሁኔታ እንደሚስተካከል ትልቅ ተስፋ አለኝ። ተስፋ በሚያስቆርጥ ነገር ውስጥ የተስፋ ጭላንጭል ስላሳየኝ በጣም አመሰግናለሁ። ተስፋ ለመቁረጥ ሆነ ላለመቁረጥ የምንወስነው እኛ ነን። አዎ ጸጉር ቤቴንም ቢሆን ሸጬ ለልጄ ጤንነት የምችለውን ሁሉ አደርጋለሁ። አረፍ ብለሽ ተረጋግተሽ አስቢና መፍትሄ ይሆናል ያልሽውን በሙሉ ትወስኛለሽ። ሚሚ። አቤት። ኧረ መድኃኒቴን አምጪልኝ፣ ሰዓቱ አለፈ። እሺ
ከዚህ ጋር በተያያዘ አዲስና አሳሳቢ ጉዳይ አለ። ፌቢ ባልሽ ንግዱን ለመጀመር በጣም ጓጉቷል ማለት ነው። ለኔም ነግሮኝ ነበር። አዎ እውነት ነው። ግን ይሄ ታዲያ ምን አዲስ ነገር አለ? አየሽ፣ ይሄንን እንዳልተረዳሽ ስላወቅን ነው ልነግርሽ የፈለግነው። በዚህ ስራ መቀጠል ስለማልችል ስራዬን በገዛ ፈቃዴ ስራዬን የለቀቁ መሆኔን በመግለጽ እና ገና ሼባው ይደብረዋል ብለህ እድሜ ልክ የእሱን ጎማ ስታንከባለች ነው? ዋት ለምን ማለቴ ደሞዝ ጨምርለታ ምን ችግር አለው? እሱን ተይ። ብርጭቆ ሙሉ አንብቶ ወደ ስራ መልሰኝ ካላለ እኔ ከቤ በይወድ ሚሚ አደራሽ ፌቨን ልትጠራጠር ትችላለች። እማዬም ተኝታለች። ይልቅ እኔ የፈራሁት ያንተን እናት ነው። ለማንኛውም ፌቨን ያሳጣችንን ነገር ማግኘት የምችለው አንቺ ስትረጂኝ ብቻ ነው። ነገር በሙሉ አደርጋለሁ። ንገረኝ፣ ምን ላድርግ? እኔ ነኝ እንድሪያስን ውለድና አምጣ ብዬ ምክረው ማለት እንደገና ሌላ አውሬ ወደዚች ምድር አምጣ ብዬ ልምከረው? ምን አልሻት? እንዲህ ስትናገሪ ሁለተኛ እንዳልሰማሽ። አዳምጪ። ጓደኞቼ በዘረፋ ወንጀል ተጠርጥረው ታስረዋል። ምን? በዘረፋ ወንጀል? የምን ዘረፋ ነው እሱ? ድረስ በስተት ነው የታሰሩት። ፖሊስ የተሳሳተ መረጃ አግኝቶ ነው ማስረጃ ላይ ብሎ ያሰራቸው። የአይን ምስክር ነው በሐሰት የመሰከረባቸው። በውሸት ሊመሰክር የሚችል አንድ ሀበሻ ስደተኛ አለ። ይሄ ልጅ ላናግረው ፈልጌ ላገኘው አልቻልኩም። እንድሪያስ፣ አንተ ወንጀል ውስጥ እንደሌለበት አውቃለሁ። ደግሞ በሐሰት መስክር አንተን ጣጣ ውስጥ እንዳይከቱብን ተጠንቀቅ እንድሪያስ። የማይመለከትሽ ውስጥ አትግቢ። እሺ፣ ይቅርታ አስቀየምኩ መሰለኝ። ይልቅ ሁኔታው አላምር ካለኝ ላንቺና ለልጄ ስል ልመጣ እችላለሁ። ጎሽ፣ ተክለህ መጣ ይሻላል። ከጓደኞቼ ጋር በተያያዘ እኔንም በሐሰት ሊያስይዙኝ እንደሚፈልጉ ሰምቻለሁ። እኮ አላልኩም እንድሪያስ። እኔ እኮ ስሚ ሚሚ፣ በዚህ ወሳኝ ሰዓት ካጠገቤ እንድትሆኝ ይፈልጋለሁ። ኬንያ መጥቼ ነው ወይስ ልመጣ ነው እያልኩሽ ምን ትቀባጥሪያለሽ? ከማን ጋር የምታወሪው? አይ የተሳሳተ ስልክ ነው የቀሰቀሰኝ። ቤተኝ ደህና እደሪ። እሺ የመጀመሪያው ቀን ጉዞ በሰላም ተጠናቋል። በነገራችን ላይ እዚህ በቆየሁባቸው 7 ቀኖች ሙሉ አንድ የቻርጅ ባረኩ ስልክ ነበር የተጠቀምኩት ብላችሁ ታምናላችሁ? ስልክ ስሟድል ከሆነ እናምናለን። አዎ፣ በባትሪ የማይታማው የምርጥ ስልኮች መፍለቂያ የሆነው ስማድል አሁን ደግሞ ስማድል M7000 አስመጥቶሎታል። እንዴት ነው? ተች ፋስት ስለሆነ ተመችቶኛል። ለኔ ደግሞ የተመቸኝ አማርኛ ሶፍትዌር መሆኑ። በቃ እጅግ ዘመናዊ ፈጣን ኢንተርኔት፣ ፌስቡክ፣ ኦፔራ ሚኒ ያስፈልጎታል። ለዚህ ደግሞ ስማድል M7000 ይገባውታል። አታምነኝ። ምንም አልገባት፣ አልሰማችኝም። ድሮስ የማን ሚስት ነሽ?
የተሸከምሽው የኔን ልጅ እኮ ረሳሽው? እንዴት ረሳዋለሁ? እንደውም አንተ ነህ ትልቅ የምነግርሽ ነገር አለ ብለህ ሳትነግረኝ ረሳው። ዛሬ እነግርሻለሁ፣ ግን በጥሞና አድምጪ። እርግጠኛ ነሽ? በደንብ ለማውራት ይመችሻል? ማንም አይሰማሽም? እማዬ ተኝታለች፣ ፌቨን ደግሞ ስራ ሄዳለች። ስለዚህ አትጠራጠር፣ ንገረኝ። በደንብ አድምጪ። አዎ፣ ግን ለምንድን ነው ጓደኞቼ የታሰሩት? የታሰሩበት ምክንያት ለአንቺ ምንም አይሰራልሽ። ይልቁንስ ዝም ብለሽ ስሚ። ወይኔ ባባቢ፣ እሱ ግን ምን ሆኖ ነው ከስራ መልቀቅ የፈለገው? ጥጋብ እኮ ነው ሶፊ። ሰው ያረግሽው ሰው ታላሻለሽ። ዘመኑ እኮ ነው። ይሄኛው ምድጉን ካገኘ ብስ ማለት አይቀርም። እባክህ ዝም በል። አጋጣሚ ነው እንጂ ሰውን ሰው አያረግምሽ። ማለት የሆነ ተጨባጭ ነገር አግኝቶታል። እሺ፣ ከዚህ የተሻለ ነገር አለ ሶፊ? ፋርጋ እኮ ነው ሚስቱን የምታመላለሰው። በእናትህ እና ትወደዋለች እንዴ? ብቻው ነው ሸት ነው። እኔ እንደሚታየው ሶፊ እሱም አይወዳትም። አዎ ቴዲዬ፣ አንተ እኮ ሰዎችን በመረዳት ምርጥ ነህ። በተለይ ይሄን ያኛውን አጠርጥሬ ነው የማውቃቸው። በጋብቻ ሊጠቀሙ እንጂ ሊጠቃለሉ ያለ። አዎ ለሮቤል የሚያስፈልገው ልክ እንደሱ እርዳታ የሚያሻት አይደለች። ኑሮ ልትለውጥለት የምትችል ወይም ደግሞ የቤተሰቦቿን ቢሆን ሀብት ንብረት ያላት ቢሆን ጥሩ ነው። ሄሎ ፍቅር፣ እንደምን ዋልሽ? ደህና። ማን ልበል? ፌቨን ነኝ። ፍቅር ማን አልሽ? ፌቨን ነኝ ከመስሪያ ቤት ከንስር አየር መንገድ። ኦ እንዴት ነሽ ፌቨን? በሰላም ነው? አዎ ፍቅር በደህና ነው። አንድ ከስራ ጋር የተያያዘ ነገር ልጠይቅሽ ነበር። ምን ነበር? ባለፈው መንባሳ ባጋጠመኝ ችግር ምክንያት በረራ በእኔ ምክንያት ዘግይቷል ነበር። ያ እሱን አውቃለሁ። ጓደኞቼ እንደነገሩኝ ከሆነ እኔ ወደ ታገድኩባቸው ሀገራት ባለቤቴ መብረር አይችልም እና ስለሱ ላጣራ ነበር። አዎ ትክክል ናቸው። ማለት አልገባኝም ፍቅር። አዲስ በተሻሻለው የዲሲፕሊን መመሪያ መሰረት አንቺን መብረር የምትችው አፍሪካና የሀገር ውስጥ በረራ እስከሆነ ድረስ ባለቤትሽን መብረር የሚችለው አንቺ በምትበሪባቸው ቦታዎች ብቻ ነው። እና እሺ ምን ባረግ ይሻለኛል ፍቅር? ለማንኛውም የበለጠ እርግጠኛ እንድትሆኚ ካፕቴን አራያ ጋር ደውልና መልሼ እነግርሻለሁ። እሺ ፍቅር፣ አመሰግናለሁ። ምንም አይደለም። ነው ወይስ ልጃችንን ብቻሽን ማሳደግ ፈልገሽ? ለምን እንደዚህ ታስባለህ? እኔ አሁን አንተ አዘኸኝ እንጂ ብዬ አውቃለሁ? ደግሞ ልጄን ለብቻዬ ማሳደግ አለብኝ። እኔ ያለ ወላጅ በዘመድ ቤት አድጌ እንደገና ልጄን አላደርገውም። ስለዚህ በደንብ ማዳመጥና የተባልሽውን ብቻ ማድረግ አለብሽ። እሺ እኔ ጌታ። አሁን ከምትኖሩበት ቤት ወጣችሁ ተመልሳችሁ ማየ ቤት መግባት አለባችሁ። ለምን አትበይ? ታታቼ ነው። እሺ ይኸውልሽ ጓደኞቼ ታስረዋል ብዬሻለሁ አይደል? ማየ ቤት እንድትገቡ ደግሞ የፌቨን እናት መታመም አለባቸው። ደግሞ እሱም ጎበዝ ስለሆነ አብረው ያድጋሉ። ኧረ በእናታችሁ በቃ እኮ ያከተመ ጉዳይ ነው። ግን አንቺ እንዴት ነሽ? አለሁ አለሁ አይባልም አለሁልህ በይ በእናትሽ። በጣም ምን ነው አንተ አታፍርም እንዴ? ሸንቻ ጠሪ ሶፊ ሶፊ እኔም ደርሼ ልምጣሽ። ስመለስ እስከ ሰፈር ይሸልሻል። በነገራችን ላይ ሰፈራችሁ በጣም ውድ። ኦኬ ታዲያ ሁሌ ለምን እዚህ ካፌ አትመጡ? የፌቨን እናት መድኃኒታቸው ለአንድ ቀን ቢቋረጥ ህመማቸው እንደሚባባስ ነግረሽኝ ነበራል።
ኧረ መራመድና ማውራቱ ታቆማለች። በጣም ጥሩ። መድኃኒታቸውን የምትሰጫቸው ደግሞ አንቺ ነሽ አይደል? አዎ፣ ግን በፍጹም አትረሳውም። ከረሳችሁ እንኳን ሐኪሟ ጋር ሄዳ ነው ወዲያው የምትታከመው። ይኸውልሽ። ምን አልከኝ? አየሽ ሚሚ፣ የፌቨን እናት ከታመሙ አንቺ እሳቸውን መንከባከብ አትችይም። ስለዚህ የፌቨን ምርጫ የእናቴን እርዳታ። ህፃን ስለሆኑ ነው ወይስ ፈርታ ነው? ከፍርሃት ከተጣላው 17 ዓመት አልፎኛል። ልቁንስ አስቢበትና ንገር። መጠኑን ከወሰንሽ በኋላ ማመንታት የለም። ስራው ላይ ነው ወይስ ክፍያ ላይ? ተሳሳች ሩት። የፈለገ ያጎትሽ ልጅ ብሆን አንድ ወደፊት ካልሽኝ በኋላ በፍጹም አይመለስም። ብዙ ጥረት አድርጌና ደክሜ ነው ይህንን ቆሻሻ ስራ የሚሰራ። ታዲያ ምስጢራችን እንደተለመደው እንኳን ለሌላ ለራስሽም ደግመሽ እንዳትናገር። ጉራ ጀመረህ ደግሞ። ከምሬ ነው። ልጅቷ አሞራ እንኳን በሰሜን እኮ ሳያት የሚሆን ልጅ ናት። እንደውም የውበቷ እንደሰማው ከሆነ ስራዋ ላይ ሁላ ችግር ፈጥሯል አሉ። ምን የመስሪያ ቤት ወንዶች ይወዳታል? ወንድ አሞራዎች እሷ ያለችበትን ፕሌን እንዳለ ከበው ነው የሚሄዱት አሉ። እንግዲህ አትቀልድ። ሲያናድድ ባባቢ። ሲሪየስ ግን ልጅቷ በጣም በጣም ፌሚናል፣ በጣም ቆንጆ ናት። ከምሬ ነው። ሮቤልን ደግሞ ታውቂዋለሽ። ቆንጆ ሴት ሳይ አንገቱ እንደ ጉጉት 270 ዲግሪ የሚሽከረከር ልጅ ነው። ቆይሽ ነበር እኔ ቁንጅና የማይታየው ግን ምን ይሰራልሻል? ያያ ሴት ለውላ አይኑ ብላጭ ብላጭ የሚያደርገው ምን አይልሻል? ይልቅ ሁሉን ትተሽ አንቺን ብቻ የሚሆንን ብታይሻልሽ። ሶፊያ ደግሞ የሰው የሰው ነው። ፍቅር በተወሶ የፊልም ርዕስ እንጂ የህይወት ምርጫ እኮ ሊሆን አይገባም። አሪፍ መካሪ ይወጣል። ሰሚ ጆሮ አጧ ማን ይስማል? በፊትም እኮ አሪፍ መካሪ ነበር። አብዳሃል እንዴ? ምን ብዬ ነው የምናገረው? አንድ ያጎቴ ልጅ ኩያ የሰላም ህፃን ልጅ ገደለ ብዬ ነው የማወራው? አንዳንድ አስተሳሰብ ከጭካኔ ጋር ማች አያደርግም። ጨካኝ አልሽኝ? ቃሉ አልተስማማህም? ማለቴ ጨካኝ ማለቴ እኮ ቆራጥ ወንድ ለማለት ፈልጌ ነው። ቢስማማኝ ባይስማማኝ ቃሉ ከዚህ በፊት 4 ሰዎችን እፍን ስጥ ለማድረግ የሚመጥን ይመስለኛል። ግን ምን ይደረግ፣ ስራ ነው። በመግደልም የምትደሰት ይመስለኛል። አሁን ደግሞ 5ኛውን ተረኛ ህፃን ሆስፒታል በተኛበት ጭጭ ማድረግ ነው። እስካሁን ባለመያዝ ተዘናግተህ ጉድ ውስጥ ገብተህ ጉድ ውስጥ እንዳትከተኝ። ዘንድሮ ታውቃለህ አይደል? ከፖሊስ ማምለጥ የማንችልበት ጊዜ ደርሰናል። ግን እኮ አይሆንም ባትበልሰማኝ። እሺ መቼ ነው የምትነቃው? ያለ አንተ መኖር እንደማልችል ታውቃለህ። እዚህ ከገባ ጀምሮ ምንም ሰላም የለም። ቤቢ እስቲ ፈጣሪ ለኔ ለብቻኛ እህቴ ስትል ማርያም ብለህ ለምነው። ይሰማል እኮ ቤቢዬ። እና ያንተ እናት ቤት እኔ አብሬ ልገባ? እናቴ ቤት ብትገቡ ለኔ ለአንቺ ጥቅሙ ብዙ። ልጄ ነው፣ አንቺ ነው። እንደፈለኩኝ በፈለኩት ሰዓት ማግኘት ይችላል። በዛ ላይ ደግሞ ሚስጥራችን የተጠበቀ ይሆናል። ግን እኮ እናት በጣም ኃይለኛ ናቸው። እንዴት ብዬ እችላቸዋለሁ? በዛ ላይ ባያውቁትም አማች ናቸው። እሱን ለኔ ታዩ። ሚስጥራችን ከጠበቅሽና ልጃችን የኔ መሆኑን ለማንም ትንፍሽ ካላልሽ አንቺን በሰላም ትኖራለሽ።
አንተ ከመሰለ እሺ። ግን መድኃኒቱ ምን አይነት ነው? እንደ አምፒሲሊን አይነት የሚከፈተው ውስጡ ነጭ ነው ማለት ነው? እኔ እንጃ እርግጠኛ አይደለሁም። ነጭ ነው የሚሆነው። ከውስጡ ሌላ ቀለም ቢኖረው ነጭ ሆኖ አይታይሽም። ለማንኛውም እምልሽን ስሚ። እሺ እኔ ጌታ። መድኃኒቱን በጥንቃቄ ክፈችና ውስጡ ያለውን ዱቄት ደፍተሽ በፍርኖ ዱቄት ቀይርና መልሰሽ ስቂው። ከዛ የመድኃኒት ሰዓታቸው ሲደርስ እሱን ስጫቸው። እንዴ ከዛ እኮ ማውራትን መራመድም ያቅታታል እያልኩ። ሰማሽ? የምልሽን ብቻ አድርጊ። እሺ። ከዛሬ ማታ ጀምሮ ጀምሪ። ዛሬ ማታ? ጨርሻለሁ። ያለ መክፈል ነው ተከታተል የምትበላው? ጣናትን ነበር ለሁለት መክፈል በላ። ምን አደረኩ ደግሞ? ጥልቅ እያካታፈርስብኝ። ምንድን ነው ያፈረስኩብህ? አንተ ልጅ ነግሬሃለሁ። እሷ ፊት ስለ ሮቤል ምናምን አትቀበጣጥር። ሉሬል ላቅራበት ነግሬሃለሁ። አንተ እሺ በቃ ይቅርታ። በእናትህ ቀሻውን ወረድ በል በእናትህ። ወዴት ነው የምወርደው? ወንዝ 200 ዓመት በእናትህ ወረድ በል። ዞረሽ እኔው ጋር ይሻለ ወደ ከዚህ 200 ብር ጋር ማለት ነው 234 ብር። አንቺ እኮ እንዴ አፍሽ ነው እንጂ ችግኛ አራዳጅ እኮ አንቺ በእናትህ ደግሞ አራዳኝ ቴንኪ በእናንተ ወራዳ ጋጥማ አተበቃ ዘይ 265 ወራሪ ችግኝ ሰው አረፍሻ ቴንኪ በእናትሽ በእናትሽ እና ትሸነው ሸነው ትንሽ ችኛች በለበ በቃልሽ አሬማ ዘላለም እንዲህ እንደሆንክ ትኖራለህ። አሁን እናንተ ከአንድ አይነት ነው የተወለድነው። አንቺ እያለሽልኝ ምን ሆናለሁ? እምለምንህ እንዳይመስልህ። ከዚህ በኋላ የምጠይቅ ታደርግልኛለህ፣ ካልሆነ 5 ሳንቲም አታገኝም። ለምን ትለምኛለሽ? ትከፊ የለ እንዴ? ለመሆኑ ስንት ነው የምትከፊው? እሱን ተው። በእውነ ቀርቶ በህልም አይቶ የማታውቀው ብር አሳቅም ይመስላል። አትወደው ማለት ፈርምለት አይመስልኝም። እና ቶም በጣም ለኛ ነው ያችን የመሰል ማግባቱ ግን ያርግለት ነው የሚባለው። አትቀልድ እባክህ። እንዴ ከምሬ ነው። ሁለት ጸጉሯ ተቸለዚህ ነው የምቀልድ ይመስልሻል? ግን ልጅቷ ምን አይነት ልጅ ናት? ቆንጆ ናት። ሮቤልን የምታስከንፍ አይነት ናት። ማፌበል ፌበል እንኳን ሮቤልን እኔ እኮ ማድረተው ልጅ አማላለች። ስለዚህ ይወደድብሻል። ሆስፒታል ሂዶ አንድ ተራ ህፃን ልጅ ሲጥ አድርጎ መግደል ነው የሚያስወድደው። ሲጥ እንደሚባለው አይቀልም። ነፍስ ለማጥፋት መጀመሪያ የራስን ነፍስ ማሳመን ብቻ ሳይሆን ማሳመምም ይጠይቃል። በዛ ላይ ህፃን። ስለዚህ ይወደድብሻል።